ሰላም እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮች፣ በዛሬ ቪዲዮ እንዴት አድርገን በቀላሉ የጉርድ ቀሚስ እንሰራለን የሚለውን አብረን እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ አበረታቱኝ። በመጀመሪያ የምንወስዳቸው ሜጀርመንቶች ዌስት ሜጀርመንት እና ስከርት ሌንግዝ ነው ማለት ነው። ዌስት ሜጀርመንት የኔ 60 ሴንቲሜትር ነው የመጣው። ስከርት ሌንግዝ ደግሞ 50 ሴንቲሜትር ነው የመጣው ማለት ነው። ስለዚህ ፉል ሰርክሏን ለማግኘት ደግሞ የምንጠቀምበት የራሱ የሆነ ፎርሙላ አለው። ዌስት ሜጀርመንታችሁን ሲካፈል ለ6.28 ነው የምታካፍሉት ማለት ነው። ያንን ሲካፈሉ 9.5 ነው የመጣው። አፕሮክሲሜትሊ ወደ 10 ስለሚሄድ በ10 ሴንቲሜትር ይዤዋለሁ ማለት ነው። አሁን ሁሌም እንደምናደርገው ቦርደር ላይናችን እንሰራለን ማለት ነው። 5 ሴንቲሜትር ወደ ጎን ከተውን በኋላ ከላይ ደግሞ 1 ሴንቲሜትር እናንተ እንደፈለጋችሁ 2 ሴንቲሜትር ማለት ትችላላችሁ። እኔ 1 ሴንቲሜትር ነው የታውቁት። 1 ሴንቲሜትር እናሰምራለን ማለት ነው። በመቀጠል የወገብ ልኬታችንን አካፍለን ያገኘነውን እናስቀምጣለን ማለት ነው። 10 ሴንቲሜትር ነበር ቅድም ያገኘሁት። ስለዚህ ወደ ጎን 10 ሴንቲሜትር ላይ ምልክት እናደርጋለን ማለት ነው። በመቀጠል ከመሀለኛ ፖይንታችን ተነስተን ከዚች ከማሳያችሁ ፖይንት ተነስተን 10 ሴንቲሜትር ዙሪያውን ወደታች እስከታች ድረስ እንወርዳለን ማለት ነው። በመቀጠል የቀሚሳችንን ቁመት በመጠቀም የመጣልንን ቁጥር ወደ ጎን እናሰምራለን ማለት ነው። እኔ 50 ሴንቲሜትር ነበር የመጣው። 50 ሴንቲሜትር ላይ ምልክት ካደረግን በኋላ ዙሪያውን ደግሞ የቅድሟን ሰርክል በመከተል አሁን ማሳያችሁን ሰርክል በመከተል 50 ሴንቲሜትር 50 ሴንቲሜትር ያደረግን ወርሳችን እንወርዳለን ማለት ነው። አሁንም እንደቀድሞ ሰራናቸውን ምልክቶች በማስመር እናገናኛቸዋለን ማለት ነው። ቀጥሎ የምንሰራው ሲም አላዋንስ መስጠት ነው። ከላይም 1 ሴንቲሜትር ከታችም 1 ሴንቲሜትር ሲም አላዋንስ እንሰጣለን ማለት ነው። በመቀጠል 1.5 ሴንቲሜትር ሲም አላዋንስ እንሰጣለን ማለት ነው። ደግሞ አሁን ኦልሞስት ፓተርናችን የጨረስን ስለሆነ ኢንፎርሜሽኖችን እናስቀምጣለን ማለት ነው። ፓተርን በምንሰራበት ሰዓት ኢንፎርሜሽኖችን ማስቀመጥ በጣም ጠቃሚ ነውና እያንዳንዱ በምንሰራበት ሰዓት ኢንፎርሜሽኖችን ማስቀመጥ አለብን ማለት ነው። አሁን ይሄ ፉል ሰርክል ነው የሚለው ከቱ ታይምስ እንደሆነ አስቀምጫለሁ ማለት ነው። ከላይ ደግሞ ኦን ፎልድ ነው የሚሆነው ማለት ነው። አሁን ማሳያችሁ ቦታ ላይ ኦን ፎልድ ነው። ኦን ፎልድ ማለት ፓተርናችን ወረቀቱ ታጥፎ ነው የምንሰራው ማለት ነው። ለሁለት ቦታ በኩል ታጥፎ ነው የምንሰራው። በጎን በኩል ደግሞ ይሄኛው ማሳያችሁ ሳይድ ሲም ነው። ስለዚህ ሳይድ ሲም ላይ ደግሞ ዚፕ ልናስገባ እንችላለን። ስለዚህ ለዚፕ የሚሆን ደግሞ ኖች ማስቀመጥ አለብን ማለት ነው። ኖች ማለት ደግሞ ምልክቶች ናቸው። አሁን እንደዚህ አይነት ኖች ካስቀመጥን ለዚፕ መስሪያ እንደሆነ ያስቀመጥነው ይታወቃል ማለት ነው። ሌላው ደግሞ ግሬ ላይን ነው የምናስቀምጠው። የግሬ ላይን ምልክቷን ነው የምናስቀምጠው ማለት ነው። ግሬ ላይን የምንለው የጨርቃችንን አቀማመጥ የሚወስንልን ነው። ጨርቃችንን በትክክለኛው ዳይሬክሽን የትኛው እንደሆነ የሚያሳይልን ነው ማለት ነው። ስለዚህ ማንኛውም አይነት ፓተርን በምንሰራበት ሰዓት ግሬ ላይን ማስቀመጣችንን እንዳንረሳ። ስለዚህ በዚህ መልኩ ጉርድ ቀሚሳችንን ሰርተን ጨርሰናል ማለት ነው። ከመጨረሳችን በፊት ግን ሁለት መናገር የምፈልጋቸው ነገሮች አሉ። አንደኛው ይሄ የተሰራው ፓተርን ኦን ፎልድ ሆኖ ነው። ኦን ፎልድ ማለት የገዛነውን ፔፐር ለሁለት አጥፈን ነው የምንሰራው ማለት ነው። በሚቀጥል ደግሞ ከቱ ታይምስ ነው የምትለው። ስለዚህ ኦን ፎልድ አድርገን ከሰራን በኋላ እሱን ራሱን ፓተርን ሁለት ጊዜ አድርገን ነው የምንቆርጠው ማለት ነው። ስለዚህ የጉርድ ቀሚሳችንን አሰራር ጨርሰናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ ስለተከታተላችሁኝ። ቻው።